መጀመሪያ ላይ ያው ጥሩነቱ እነሱ ቤት ውስጥም ሆኖ ብሎክ መስራት፣ ሌጎ መስራት፣ ፐዝሎች በጣም መስራት እንደዚህ አይነት ነገር በጣም ይወዳሉ። ከዛም በኋላ ያው ሪኮመንድ ተደርጌ ከመጣው በኋላ በስክራች ምናምን ጀምረው ጌሞች ሲሰሩ ምናምን ቢሃይንድ ያለውን ነገር መረዳት ጀመሩ። ጌሞችን ዝም ብሎ ከመጫወት እንዴት ይሰራል፣ ለካ እንዲህ ነው የሚሰራው፣ የራሳቸውን ስቶሪ መጻፍ ምናምን ሲጀምሩ በጣም ኢንትረስትድ መሆናቸውን አየሁ ማለት ነው። አክቹዋሊ ኢን ማይ ኦፒኒየን they are improving ብዬ ነው የማስበው። ምክንያቱም ሪዛልታቸውም ስፔሻሊ አሁን የገቡበት ትምህርት ቤት ደግሞ ስቴምን የሚያበረታታ እንደ አንድ ኮርስም የሚሰጥ ስለሆነ አካዳሚካሊ ያላቸውን ማትስም ሳይንስም አካባቢ ውጤታቸው በጣም ጥሩ ነው። ግሬዳቸውም አጠቃላይ ውጤቱን ስንመለከተው በጣም ጥሩ ውጤት ነው ያመጡት። ለዛም ረድቷቸዋል። ምክንያቱም እንትናቸው ጭንቅላታቸው ፍትትት ነው ያለውና ስለ ብዙ ነገር ያስባሉ። አንዳንድ ጊዜ እያጠኑ ምናምንም እያለ ፓፓ ይሄ እንደዚህ ይላል ስቴም ላይ እንደዚህ አድርገ ነው ምናምን ያልነው እኮ ነው ይላሉ። አካዳሚክ ሪሌት የማድረግ ነገር አላቸው። they related their subject with the STEM course. Problem solving. That's what I like about STEM. Whenever they see something, they just think about solution. Even at home, የሆነ ችግር በመሃላቸው ወይም የሆነ ነገር በቃ ፓፓ ሶሉሽኑ ይላሉ። so they don't want እንትን ወደ ሶሉሽን መሄድ፣ ፕሮብሌም ሶልቭ ማድረግ፣ ነገሮች እንዴት እንደሚሰሩ ማሰብ፣ ቢሃይንድ ያለውን ሎጂክ ማሰብ፣ እንዲህ አይነት ነገሮች አሉ። የሚገርሙ ኤክስፒሪየንሶች ነው ያው ሼር አደርጋለሁ የሚገጥሙኝ ማለት ነው። ብዙ ጊዜ የተለያዩ ፕሮጀክታቸውን በየሳምንቱ ከሰሩ በኋላ ሄጄ አይላቸዋለሁ ማለት ነው። ግን አንድ ጊዜ በጣም ኤክሳይትድ ሆነው ያየሁት ለሃንዲካፕ ሰው መኪና ውስጥ ሲገባ እንትኑ ዝቅ ብሎለት ከዛ በዛ ላይ ገብቶ እና ኢሞሽናሊ ምንድነው በጣም ኤክሳይትድ ያደረጋቸው ትምህርት ቤታቸው ሃንዲካፕ ልጅ አለ። ብዙ ጊዜ ታች ፍሎር ነው የሚማረው። ለሱ ሶሉሽን እንደሱና እንደሱ አይነት ልጆችን ሶሉሽን ያመጡ ስሜት ተሰምቷቸው ነበርና በጣም በዛ ኤክሳይትድ ሆና አንደኛው በተለይ ትልቋ ነበረ ማለት ነው። ኢሞሽናል ሞመንት ነበረ። I think they are good. እኔ ደስ ነው ብዬ የምለው they are very flexible. I mean ዴዲኬሽናቸው በጣም ጥሩ ነው። ፕላስ ደግሞ እስካሁን እንድንቆይ ያደረገን ነገር ልጆቹን ኦልሬዲ ፋሚሊየር አድርጓቸዋል። not only ልጆቹን እኛንም ማለት ነው። ስለዚህ we talk like a friend, like a family. We discussed about different issues. ትምህርት ቤት ያዩትን ቤት ያየነውን ነገር about their behavior, not only about the STEM project. Also Caleb has this kind of behavior. Yes, you can handle him like this. Okay, እንዴት ሃንድል እናርገው ይሉኛል። እንደዚህ አርጉ እንደራባባላለን። ማን ይችል ቀን ሜካፕ ክላስ ያዘጋጁልናል። ታይም አንዳንዴ እኛ ራሱ ፕሪፈር እናደርጋለን በሰዓት ቢሆንልን ምናምን። ይሄ ፍሌክሲቢሊቲነቱ ነው ይዞን እየመጣው እና በጣም ዌልካም ናቸው። I think that's good. አሁን ዲቴል ልጆቹን የማወቅ እድል ሰጥቷቸዋል ብዬ አስባለሁ። ለምን ከትምህርቱን ባሻገር ስለ ልጅ ባህሪ አስተማሪ እንደዚህ ነው ትፈራለች፣ ፕሬዘንት ማድረግ ልቧ በጣም ትንሽ ነው፣ ስስ ነው፣ ገና ስቆጣት ወይም ገና ይሄኛው እንዲህ አይደለም ስላት እንቧ ይቀድማታል ብሎ ሪል የልጅህን ባህሪ አንድ አስተማሪ ሲነግርህ እድሉን አግኝቷል ማለት ነው ልጅህን ለማግኘት።
ስለዚህ ዛስ ስቴም ላይ ያለው አስተማሪዎቹ ለልጆቹ በጣም ውስን መሆኑ ልጆቹን ከአካዳሚክ ባህሪውን ባሻገር ፓይተን በጣም ትወዳለች ወይ ደግሞ ስክራች ላይ ወይ ደግሞ ሮቦቲክስ ላይ ነው በጣም እንትን የምትሆነው። ፓይተን ይሰለቻታል፣ ቶሎ ወደዚህ ትሄዳለች። ይሄ በቃ የማየት እድል አላቸው። ስለዚህ ኢትስ ቬሪ ኢንትረስቲንግ እንደዛ መሆኑ ማለት ነው። ቅድም ያልነው ይሄ ክሪቲካል ቲንኪንጋቸው ካደገ ለአካዳሚክ ዋልንቱን በጣም ይጠቅማል ብዬ አስባለሁ። እኔ አሁን እንዲማሩ የምፈልገው that's what the main reason እኔ ስቴም ማስተምራቸው ይሄ ክሪቲካል ቲንኪንጋቸው እንዲያድግ ነው። ይሄ ፕሮብሌም ሶልቪንግ አቢሊቲያቸው እንዲያድግ ነው። እሱን ነው እያዩ ያሉት። ፎር ኤግዛምፕል let me give you a simple example. ሱፐርማርኬት ስንሄድ ጀስት የሚከፈቱ በሮች አሉ ሴንሰር ኢሞሽን እና የመጀመሪያ ቀን እዛ ጋር ማርተታች ሂዱ ዕቃ ግዙ ብያቸው ልኪያቸው አይገቡም፣ በሩ ላይ ቆመዋል። ነው ዋትስአፕኒንግ ምናምን በእኔ ደግሞ መግባት ፈርተው መስሎኝ ኖ ፓፓ በምን ያህል ዲስታንስ በሩ ሴንስ አድርጎ እንደሚከፍት እያየ ነው። እና ሞሽን ሴንሰር አለው፣ ዲስታንስ አለው። 20 ሴንቲሜትር ነው ኖ ይሄ 15 ሴንቲ ይባባላሉ። ስለዚህ በር እኔ አሁን ስጋው ዝም ብዬ ይከፍታል እገባለሁ። ከኔ በጣም ተለይተዋል ልጆች። ያ በር እንዴት ይከፍታል፣ ለምን ይከፍታል፣ ምን ሴንሰር ነው ያለው፣ ሞሽን የቱ ጋር ነው የተቀበረው ብሎ እዚህ ጋር ነው ከዚህ ጋር ነው ይሎ ያወራሉ ማለት ነው። ስለዚህ ኢንቫይሮንመንታቸውን ያውቃሉ። ይሄ አካዳሚካሉም ጋር ስትመጣ የአካዳሚክ ትምህርቱም ላይ ኢምፓክት አለው ያስባል። እና በዛ ነገር በጣም ጥቅም አለው። ትምህርታቸውን አይሰለቹም፣ ማትስ ይወዳሉ፣ ለዚህ እንደሚጠቅማቸው ያስባሉ። ኮዲንግ ሲጽፉ ኦኬ እዚህ ጋር እንዲህ ካላልኩኝ ስቴም እዚህ ሮቦቲክስ ጋር ሲመጣ ለካ ሰነፍ ልሆን ነው፣ ስለዚህ ማትስ ጎበዝ መሆን ይጠቅመኛል ምናምን ብለው ሪሌት አድርገውታል። ስለዚህ ለእኔ በብዙ መንገድ እየጠቀመ ነው ማለት ነው። አይ ቲንክ ዋን ኦፍ ትልቋ ኦልሬዲ ኤአይ ውስጥ እንደምትቆይ ነው የማስበው። ዴፊኒትሊ ዶክተር ነው የምትፈልገው፣ ግን አሁን ሺ ስታርትድ ቱ ሴይ ዊዝ ኤአይ በዶክተርም ብሆን ኤአይን ታግሼ ወይ ሮቦቲክስ እንትን ብዬ እንትኑን ፕሮፌሽኗን ከዚህ ጋር ሪሌትድ የማድረግ ዝም ብሎ አሁን ድሮ ዶክተር ፓይለት ምናምን ናው ዘይ ስታርት ቱ ሴይ ሰምቲንግ አብሮት የሚሄድ ፓራራሊ ዶክተርነቷን አትለቅም፣ ግን በሮቦቲክስ እና በኤአይ ደግሞ ዶክተርነቱ ታግዙ አይነት ነገር ነው። አይ ቲንክ ፊውቸር ጀነሬሽን ያ ይመስለኛል። ስለዚህ they are preparing themselves for the future after 10 years ለሚገጥማት ነገር እኔ አሁን ልጆቼ የማስበው እንደዛ ነው። after 10 years ለሚገጥማቸው ወርልድ አሁን እያዘጋጇቸው እንደሆነ ነው የማስበው እና እነሱም በዛ ደረጃ እየተዘጋጁ ነው ብዬ አስባለሁ። Honestly speaking, I was thinking like it's about code or what is that ምንድነው ምናምን የሚለውን ነገር ብዥታ ነበረኝ። ከዛ አንድ ኤግዚቢሽን ነገር ወይም ልጆች የሰሩትን ነገር የሚያሳዩትን ነገር ሳይ ዋው አልኩኝ። ከዛ ግን አሁን ልጆቹ ከገቡ በኋላ እና ፍቅራቸው ባይዘው በምንም መንገድ የቤተሰብ ጉባኤ ይሁን በርዝዴይ ይሁን ምንም ስቴም ከምታስቀራቸው ክላስ ሌላ ነገር እንትን ብትላቸው ሊትራሊ ያለቅሳሉ። ላስት ታይም ሶፎንያስን እያልኩት ነበረ ሰዓት አተን በቃ ፓፓ ቺፕስ አለ ቦርሳችን ብለው አንዳንድ ቺፕስ ይዘው ጠዋት ተምረዋል። የኔታ የጠዋት ትምህርት አላት እና ቺፕስ እና ውሃ ይዘው ገቡ ምሳ ሊበሉ ማለት ነው። እኔ ደግሞ በጣም ቸኩያለሁ። ኦኬ በቃ እሱ ከበቃቸው ቱ ዛት ኤክስቴንት ዴዲኬትድ ናቸው። ስለዚህ እነሱ ላይ የማየው ነገር ፍቅራቸውን ስመለከት የሚያነሱት ፖይንት አሁን ፎር ዩር ሰርፕራይዝ ቫን አለን እና ኤሲ አንድ ጊዜ ተበርቶ ከዛ ባትሪያ ሞተር አጥፍተን ወረድን ሄደን ዘን ስንመጣ ባትሪ ጨርሶ ጠበቀን። ኤሲ ውስጥ ፋኑ ስላልዘጋ ነው ማለት ነው። ከዛ በኋላ እኔም እንረሳለን ብዬ ስለማስብ ኤሲውን አላበራሁላቸውም እና ይሞቃቸው ከሆነ ላስት ታይም ምን ሰሩ መኪናው ላይ ፋኑ ላይ
የሎ ላይት ሴንስ የሚያደርግ የፀሐይ ላይት የሎ ነው አሉ። እሱን ሴንስ ሲያደርግ ኤሲው አውቶማቲካሊ መኪና ውስጥ ይመጣል። እና ዘፈኒ ፓርት መጨረሻ ላይ ያሉኝ ነገር ነው፣ ፓፓ አትፍራ ባትሪ አይጨርስብም ካሁን በኋላ አሉኝ። ማለት ምን ትፈልጋለህ ከዚህ ውጭ? ልጆች በዚህ ደረጃ ማለት እኔ እንዴት ነው እኔ ያየሁትን ሌሎች ወላጆች ቢያዩት አሁን በአካባቢ በዘመድ ምናምን I'm trying to explain እይታ በጣም ያስፈልጋል። እና ልጆቹ አሁን እንደዛ ሲሉ በቃ ኦኬ ሪዋርዱ ያ ነው። ከመግባት በፊትና አሁን ከገባው በኋላ ያለውን ነገር ሳይ አሜዚንግ ዴፊኒትሊ እኔ ሁሌ እላለሁኝ አንዳንዴ አዝናለሁ። ምክንያቱም ምንድነው የማዝነው ልጁን ቤተሰብ የሚጠላ ልጅ የለም። ሁሉም ለልጁ ሟች ነው ቤተሰብ። ግን አንዳንዴ አሟሟትህ ደግሞ ሮንግ አሟሟት ይሆናል፣ ለልጅ የምትሞተው አሟሟት ማለት ነው። at the end of the day ልጆቹ እኔ የማስበው የኛ ዘመን አይደለም። after 10-20 years የሚመጣው ዓለም ሌላ ዓለም ነው። ስለዚህ እኛ ስታድጉ ፓይለት ዶክተር በተባልነው ማይንድ ሴት ልጅን አሁን የምናሳድግበት ጀነሬሽን አይደለም። አሁን ጀነሬሽን ፓራራሊ ለሚመጣው ዓለም ዝግጁ የሚያደርጋቸው ትምህርት ያስፈልጋቸው። it's not a hobby እንደ ሆቢ የሚያወሰው አለ ምናምን ቅዳሜ መዋያ ምናምን አይደለም። ነው ማንነታቸው የሚሰራበት ነው። ከቴክኖሎጂ ጋር ባይተዋር እንዳይሆኑ፣ ኢንቫይሮንመንታቸው እንዲያውቁ፣ ፕሮብሌም ሶልቨር እንዲሆኑ እኔ እንደዛ አስባለሁ። አሁን ልጆቼ ለዛ ዓለም ሬዲ እየሆኑ ነው ብዬ ነው የማምነው። ስለዚህ ሪኮመንድ በጣም ነው የማደርጋቸው። አንድ ምሳሌ የምነግረው ያው ብዙ ስለምናወራ በዚሁ ጉዳይ ከእነሱ ጋር ኦብዘርቭ ስለማደርግ ነው። እና አንድ ጊዜ የሆነ መኪና ቆሻሻ ትራክ ይሆን ምናምን ብቻ አንስቶ ቆሻሻውን ደፋና ከዛ መልሶት እንትን አድርጎት አስቀምጦት እንደዚህ ሲሄድ አየንና አይ ቲንክ ይሄኛው ጥሩ ነው ለሮቦቲክስ ለሚቀጣቸው ፕሮጀክት ለምን አትሰሩት ምናምን አልኳቸው። ፓፓ አሉኝ ይሄ ኦልሬዲ ፕሮብሌሙ ሶልቭድ ሆኗል። እኛ የምንማረው ለአዲስ ለፕሮብሌም አዲስ ሶሉሽን ለማምጣት ነው እንጂ የተሰራ ነገርንማ መልሰን መስራት that's no creativity አሉ። I say wow that's what I want ለኔ ተከፈለኝ እዛ ጋር ማለት ነው። በዚህ ምክንያት እነግራለሁ እንደዚህ አይነት ስቶሪዎች ልጆቹን እንዲያርጉ ኢንፍሉዌንስ ለመፍጠር በሚችለው መንገድ ሞክራለሁ። ግን ቤተሰብ ከልጆቹ በላይ ቤተሰብ ነው ኃላፊነት ወስዶ ይሄ ነገር ገብቶት ልጁን ነው ይሄ ትምህርት ቤት እንደሚልከው ሌላ ኃላፊነት ቦታ እንደሚወስደው ይሄም ግዴታ ያስፈልጋል ብሎ ፑሽ ማድረግ አለበትና እኔ ችግሬ አሁን ከልጆቹ ጋር ሳይሆን ብዙ ጊዜ ከቤተሰብ ጋር ነው የምከራከረው። ይደክማቸዋል አንድ ቅዳሜ ነው ምናምን ነው ከዛስ the whole day ምን ሲሰራ ይውላል? ፊልም ያያል፣ ይዋኛል 2 hours ከዛ ላይ ቀንሰ እዚህ ላይ ኢንቨስት አድርጉ እላለሁና ከቤተሰብም ከጓደኛም በአካባቢም ያሉትን ሰዎች I'm trying በእንትኑ ማለት ነው እንደዚህ እንዲመጡ